አላህ ሱብሓነሁ ወተዓላ በተከበረው የቁርአን ቃሉ ላይ እንደዚህ ይለናል፣ የብናኝን ክብደት ያክል መልካምን የሰራ ሰው ያገኘዋል። ኢብኑ አባስ ባስተላለፉት ሐዲስ ብዙ ሰዎች እንደ ቀላል የሚመለከቷቸው ሁለት ጸጋዎች አሉ። እነሱም ጤንነትና ነፃ ጊዜ ናቸው። ጤንነትንና መልካም ጊዜን ወደ አላህ ለመቃረብና መልካም ተግባራትን ለመከወን ግልጋሎት በመዋል በአግባቡ እንድንጠቀምበት ይህ ዘገባ ያሳስበናል። በርካታ ሰዎች እነዚህን ጸጋዎች በተገቢው መንገድ አይጠቀሙባቸውም። ጊዜያቸውንም ያለ አግባብ ያባክናሉ። አካላቸውን የሚጎዳ፣ ጤንነታቸውን ለአደጋ የሚያጋልጡ ነገሮችን ይወስዳሉ። ኢስላም ለጊዜና ለጤንነት ከፍተኛ ትኩረት ይሰጣል። አኢሻ ባስተላለፈችው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እግራቸው እስኪሰነጠቅ ድረስ ሌሊት ለኢባዳ ይቆሙ ነበር። የአላህ መልእክተኛ ሆይ፣ አላህ ላለፉትም ወደፊትም ለሚከሰቱትም ጥፋቶ ምሕረት አድርጎሎት እያለ ይህን ያህል መቸገር ለምንድን ነው አልኳቸው። አመስጋኝ ባሪያ መሆን አይገባኝምን አሉ። አቡ ሁረይራ ባስተላለፉት የአላህ መልእክተኛ ጠንካራ ሙእሚን ከደካማ ሙእሚን በላጭና ከአላህ ዘንድ ይበልጥ ተወዳጅ ነው። ሁሉም መልካም ቢሆኑም የሚጠቅምህን ለመፈጸም ጉጉት ይኑርህ። በአላህ ታገስ፣ አትሳነፍ። አንዳች ክፉ ነገር ሲገጥምህ ይህን አድርጌ ቢሆን ኖሮ ይህ ነገር አይደርስብኝም ነበር አትበል። ይልቁንም አላህ ቀድሞውኑ ወስኗል፣ የሻውንም ፈጽሟል በል። ቢሆን ኖሮ የሰይጣንን ሥራ ትከፍታለችና ብለዋል። ኃያልነት ወይም ድክመት የሚለካው ከመልካም ተግባር አንጻር ነው። ራስን ከማረምና ከመምራት ከማስተካከልና ከመግራት አንጻር፣ የአላህን ፍላጎት ከመሙላትና ለሰዎች ጠቃሚ የሆነ ተግባራትን ከመፈጸም አንጻር፣ ሰዎች ክብራቸውን ዲናቸውንና ስነ ምግባራቸውን ከመጠበቅ ለዱንያም ለቀጣዩም ዓለም ጠቃሚ የሆነ ተግባራትን ለመከወን ሊነሳሱ ይገባል። ለእንዲህ አይነቱ በጎ ተግባርም የአላህ እርዳታና ድጋፍ ያሻቸዋል። አላህ እርዳታውን የለገሰው ያሰበውን ከግብ ያደርሳል። አንዳች ክፉ አጋጣሚ በሚደርስበት ወቅት ከቁጭትና ተጨማሪ ጥፋት የሚያድን ጥሩ ብልሃት ከዚህ ዘገባ ውስጥ ተጠቅሷል። ይኸውም የአላህን ፍላጎት በውዴታ በጸጋ መቀበል ነው። ያለፈን ነገር እያነሱ ከመቆጨት መቆጠብ ለሌላ ኪሳራ ያበቃናል። አቡ ሁረይራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል፣ እሳት በሥጋዊ ፍላጎቶችና ስሜቶች ተጋርዳለች፣ ጀነት ደግሞ በተጠሉ ነገሮች ተጋርዳለች። ጀሃነም አጓጊ ሥጋዊ ፍላጎትና ስሜትን ሊያረኩ በሚችሉ ነገሮች መከበቧን፣ ጀነት ደግሞ ነፍስ በምትጠላቸው ፈታኝ የሆኑ ሁኔታዎች እንደተከበበች ይጠቁማል። ማራኪ በሆነ ስዕላዊ አገላለጽ ስልት በሥጋዊ ፍላጎቶች ተጠቅቶ ከተፈጠረለት ግብ ተዘናግቶ ሕይወቱን ተራና መናኛ ለሆኑ ዓላማዎች ያዋለ የመጨረሻ መዳረሻው ጀሃነም ይሆናል። በአንጻሩ የተፈጠረለትን ዓላማ ተገንዝቦ ራሱን ከትክክለኛው የሕይወት ግብ ጋር ለማጣጣም ጥረቱን የቀጠለ ጀነትን ይሸለማል።